በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እህቶችና ወንድሞች በገና ትምህርት እንግዲህ ከመጀመሪያው ጀምረን በዚህ መልክ ዛሬ እንጀምራለን ማለት ነው። ከአካል ክፍሎች ጀምረን ነው የምንጀምረው ዛሬ። ከአካል ክፍሎች ስንጀምር ይህ መስቀል ይባላል። መስቀል ይባላል። ይሄ መስቀል የምን ምሳሌ ነው? የቀራንዮ ምሳሌ ነው። ይሄ ደግሞ ጋድም ይባላል። ጋድም ደግሞ የአሃዜ ኩሉ የሥላሴ ምሳሌ ነው። በቀኝና በግራ ደግሞ ይሄ የቀኝ ምሰሶ ነው፣ ይሄ የግራ ምሰሶ ነው። የቀኝ ምሰሶ የፍቅረ እግዚአብሔር፣ የግራ ምሰሶ ደግሞ የምንድነው? የግራ ምሰሶ የፍቅረ ቢጽ ምሳሌ ነው ማለት ነው። ሌላው አውታር አለ። አውታር ስንት አውታር አለው? 10 አውታር አለው በገና። እነዚህ ደግሞ የ10ሩ ደናግል ምሳሌ ነው። ሌላው ገበቴ አለ። ገበቴው ደግሞ የምን ምሳሌ ነው? የእመቤታችን ምሳሌ ነው ገበቴው ደግሞ። ከዛ በመቀጠል ርግማ የደብረ ሲና ምሳሌ ነው። ሌላው ድህንጻ አለች። ድህንጻ ምንድነው? የክርስቶስ 6666 ጅራፍ መገረፉን ያመለክታል። ሌላው መወጠሪያ አለ። መወጠሪያ ደግሞ የከነዓን ምሳሌ ነው። እንግዲህ በገና ቁጭ ብለን ልንይዘው እንችላለን፣ ቁመንም ልንይዘው እንችላለን። እንዴት እንይዘዋለን? ቀኝ እጃችን ከቀኝ ምሰሶ አድርገን በግራ እጃችን እንደረድራለን። በበገና ድርደራ የጣት ስያሜ አውራ ጣት 1 ቁጥር ይባላል። አመልካች ጣት 2 ቁጥር ትባላለች። መሃል ጣት ወይም ረጅሟ ጣት 3 ቁጥር ነች። እንደገና 4 ቁጥር ደግሞ ማነች? የቀለበት ጣት ትንሿ ጣት መጨረሻ ላይ 5 ቁጥር ትባላለች። ከዛ ጣት እንዴት ነው የምናስቀምጠው? አውራ ጣት 1 ቁጥር ላይ ትቀመጣለች። ከዛ አመልካች ጣት 4 ቁጥር ላይ ትቀመጣለች። የመሃል ጣት 6ኛው አውታር ላይ ወይም ትቀመጣለች። የቀለበት ጣት 8ኛው አውታር ትቀመጣለች። ትንሽ ጣት ደግሞ 10ኛ አውታር ላይ ትቀመጣለች። እሺ ጣታችን እንዴት ይደረድራል? 1 ቁጥር 1ኛውን አውታርና ስንተኛውን? 2ኛውን አውታር ይደረድራል። ይሄው አዛ 2 ቁጥር ደግሞ 4ኛውንና 3ኛውን አውታር ይደረድራል። ይሄው ከዛ 3 ቁጥር 6ኛውን አውታርና 5ኛውን አውታር ይደረድራል። ከዛ አመልካች ጣት የቀለበት ጣት 8ኛውና 7ኛውን ትደረድራለች። ከዛ የመጨረሻው ትንሿ ጣት 10ኛውን አውታርና 9ኛውን አውታር ይደረድራል። ይህ በገና የተቃኘው ምንድነው? ሰላምታ ቅኝት ነው። ሰላምታ ቅኝት ይኸው ላ ላ ላ ላ ላ ላ ይላል። እንዴት ነው መለማመድ የምንችለው? እያንዳንዱን አውታር ደጋግመን በመምታት እንለምዳለን። ይኸው ምን ጀምሮ ከ2 ቁጥር ከዛ ወደ 3 ወደ 1 ወደ 5 ወደ 4 ወደ 2 ወደ ኋላ ደግሞ 2 4 5 1 3 2 ይሆናል ማለት ነው። ላ ላ ላ ላ ላ ላ እጃችን ምን ማድረግ አለብን? ደጋግመን ጣታችንን እንዲፈታ ደጋግመን መደርደር አለብን። ይኸው ይሄ ወደፊት ነው። ወደ ኋላ ሲሆን ደግሞ ይሆናል ማለት ነው። የአውታሮችን ስያሜ ማለትም የድምፁን ስያሜ ላ ላ ላ ላ ላ ላ ማለት እንችላለን። ወይም ሃለመሰረሃ አሊያም እመቤታችን ወይም እግዚአብሔር ይመስገን ማለት እንችላለን። ስለዚህ እያንዳንዱን አውታር በመደጋገም ጣታችንን ማለማመድ አለብን።
እናለማምደዋለን ማለት ነው። እንዲህ እያደረግን በምንለማመድበት ሰዓት ጣታችን ሊቆስል ይችላል። እጃችን ደግሞ ከዚህ ላይ ሊዝል ይችላል። የተለያየ ስሜት ሊያመጣብን ይችላል። ሊላጥና ውሃ ሊቋጥር ይችላል እጃችን ማለት ነው። ስለዚህ በትዕግስት እያንዳንዱን ነገር አክቲቪቲ ከሰራን በገና ትምህርት በጣም ቀላል ነው ማለት ነው። እስከዚህ ተከታተል። ቀጣይ ቪዲዮ እስከምንገናኝ በደህና ቆዩ እህቶችና ወንድሞች። ያው ቤታችን እንዲያድግና በይበልጥ መማር እንድንችል ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ በትዕግስት ለቀጣይ ቪዲዮ ጠብቁኝ ማለት ነው። በሰላም ቆዩ። ሰላም እግዚአብሔር አይለየን።